በፖለቲካ ውስጥም አላችሁ በባልና ሚስት ጉዳይም ውስጥ አላችሁ በሌላ ውስጥም አላችሁ እንደውም ጉድ ናችሁ እንደውም እኔ ነኝ እኮ እኔ አሁን የኔን ባል እንድትነኩብኝ ስለማልፈልግ ማለት ነው የሰው ባል አልነካም ሲጀምር እኔ ማለት ነው የሚጀናጀነኝ ወንድ ራሱ አልወድም የመጀመሪያ ልንገራችሁ የኔን ባል የነካሽለታ ግን እኔ ነው ያርቀኝ ምን ታረጋታለሽ የኔን ባል የነካሽለታ እሱ በፍቃዱ ከሄደ ፋይን መንገዱ ሰፊ ነው ችግር የለብኝም ምክንያቱም ፈልጎኝ ነው ፈልጌው ነው ምኖረው ግን ብታሳስተው እኔ እና እሱ ለማጣላት ይሳሳታል ሳይፈልግ ይሳሳታል ሰይጣን እኮ ና ሴት ልጅ እኮ እባብ በላት ሴት ልጅ ማለት እኮ እባብ ሰይጣን ማለት ናት እኮ ሰይጣን እንደው የሆነ መድኃኒት ብታደርግበት እኔ እኮ አላምንም ሴቶችን መስተፋቅር ብታሰራበትስ የምኑን ብትቀባውስ ሙቼ ነው ቁሜኔ ባሌ መጠበቅ አለብኝ እኮ እንዴ ሐላፊነትና ወስጄ እኮ ነው ባሌ እንዴ ወደው እኮ አይዞምቱም ወደው አይደለም ስለዚህ እኔ አሁን ሴት እንዶ ባሌን ብታሳስቺብኝ መተት አለ መስተፋቅሩ አለ ሴት ልጅ ከወደደች አይኗ ጭፍን ነው ገብሪ ሰይጣን እኮ ነው ሴት አሳሳችና ስለዚህ ባሌን እጠብቀዋለሁ ከሴት የምሬን ነው ሰው እኮ ወዶ ትዳሩን አይፈታም እኮ ሰው እኮ ወዶ መቼኑም ወዶ አግብቶ ወዶ አይፈታም ስለዚህ ይሄ ነገር ምንድነው አንደኛ ሴቶች አጸልዩ የምሬን እኮ ነው ገብርኤልን የምሬን ጸልዩ ለትዳራችሁ ጸልዩ ለቤታችሁ ጸልዩ ለልጆቻችሁ ጸልዩ ለሀገራችሁ ጸልዩ ለቤተሰቦቻችሁ ጸልዩ አጸልዩም እኔ ራሱ ያልጸለይኩ ጊዜያቶች ላይ ምን እንዳጣው ነኝ የማቀው ጸልዩ ብያለሁ እኔ አሁን ላይ ግን ስለምጸልይ እግዚአብሔር ሙሉ ነው ቤቴ ያምሬን እኮ ነው ድሮ በማልጸልይ በሰዓት ብዙ ነገር አጥቻለሁ አሁን ግን አላጣም በራሴ እጅማ አላጣም ሁለቴ ሙቼ ነው ቁሜ አሁን በደንብ ትጸልያለሽ አሁን ማጸልያለሁ አንተ እኮ አታየኝም አንተን አስፈቅጄ ነው እንዴ ነው እንትምለው ያው ኮከብደሽ ብሎ ኮከብ ፎቶ ሰጡኝ ልብ ቅጽ ወይ ቪዲዮ ሰራለሁ እሺ ስንት ወርሽ ነው እርግዝናዬ ነው አገባሽ ባሌ አይደለሽ አንቺ ላንቺ ለምንድነው የምናገረው እንዴ አበዛችሁት እናንተ አሁን እኔ ማለት ነው ልንገራችሁ ለቤቢ ሻወር አሁን ማን ነው ተደርድሮ የሚቆምልኝ ከኋላ እኔ አሁን የሴት ጓደኛ የለኝም ጋይስ ወንዶቹን ማቆሙ የቤቢ ሻወር ሰዓት እኔ እኮ ምሬን ነው የቤቢ ሻወር ሰዓት እኔ የሴት ጓደኛ የለኝም ማን ነው አሁን በዚህ ተደርድሮ ቆሙ አሁን የቤቢ ሻወር እንትን ጎንፎውንም ይገነፋልኝ ማን ነው አምሮብሻል በጣም እኔ ውበቱን ከታ አምጥቶ እንደደፋብኝ ራሱ ሌሎቹን ሊያሳብድ ነው እኔ ምለው ፈጣሪ እግዚአብሔርን ፈጣሪ እንደ ውበቱን ጨምሮብኛል ምናምን በቃ አይኔ ኩልናት ቅንድቤን ያያችሁ ነው ጸጉሬን ይሄን ራሴን እየሰራሁት ማታ ቁጭ ብዬ ውበቱንማ ደፍቶብኛል ከታ አምጥቼ እንደሆነ ፈጣሪ ወቆሱ ነው የሰጠኝ እንግዲህ ቅኑ በዚህም ደግሞ ተቀኑ ይሆናል ወዬ እኔ በነገራችን ላይ እዚህ ኮሜንት ላይ አንቺ አተመችኝ ምናምን የምትሉ ጎ አውት ማን ጠራሽ እማልመችሽ ከሆነ ውጪ አልጠራውሽ ምን ሲጀመር ማለት ነው እምመችሽ ከሆነ ብቻ ቁጭ ብለሽ ታይኛለሽ እኔ የራሴን ፋሚሊዎች የሚወዱኝ የሚያከብሩኝ እነሱ ነው ፈታ ማድረግ የምፈልገው አንቺ ምን ቤነሽ ሲጀመር ማን ጠራሽ ሂጂ ቤትሽ ሂጂ አጨብጫቢ ምን ታጨበጭባለች እዚህ እኔ እመጣለሁ አይው ልንገራችሁ እዚህ ላይ ነው ሚንዜ ራሱ ለካ ብቻለሁ ሚስጥር ላውጣ ነው ወይ ፈጣሪ ወንዳንዴ ኩንዱ አሁን ሚስጥር ሳላወጣ ማለት ነው ምን መሰላችሁ አሁን እኔ ምን ማለት ፈልጌ ነው መሰላችሁ خلاص ለቤቢ ሻወር ነው መጠራችሁ እሺ ለቤቢ ሻወር መታችሁ ግን ወጪ በእናንተ ነው እኔ ወጪ አልወድም እኔ ወጪ አልወድም አሜን የቴንኩ ወጪ አልወድም ወጪ ደስ አይለኝም ወጪ በእናንተ ነው እሺ ሃኒ አንዳለች ሃዊ የለበሽው ሽፎን ዋጋ ንገሪኝ 200 ድርሃም ነው የኔ ሽፎን እኮ ዓለም ያጨበጨበለት ነው 200 ድርሃም ዲሊቨሪ ፍሪ ነው ከነነጥላው ነው ነፃ ዲሊቨሪ ነው خلاص አለቀ ዓለም ያጨበጨበለት ዓለም ያሞቀ ምንድነው የሚባለው አቢ የኔ አቃጣሪ ነው ነገሬ የኔ አቃጣሪ ነው አቢ ምን አንተ ማታውቀው
አገር ያወቀ ፀሐይ ያሞቀ ነው። ፀሐይ ያሞቀ ፈጣሪው ትግስቱን ስጠኝ። ወረኛ ኦፍ ኮርስ ወረኛ ነኝ ሀቢብቲ። ቲክቶክ ላይ የመጣው ታዲያ ላውራ መሰለኝ ሊቬን የከፈትኩት ታዲያ እኔ በዝምታ ሀገር ላሸንፍ አይደለም። እሺ ምን ትላለች እቺ ደግሞ? ወረኛ ወሬ ለመስማት መሰለኝ የመጣሹ። ለምን ሂደሽ አንቺ ሂደሽ አጸልይ። ፈጣሪው ትግስቱን ስጠኝ። ምድረ መብረቁላ እንደው ምድረ አጨብጫቢ ያላችሁ እዚህ ውስጥ እኔ ልንገራችሁ። ይኸው ማንንም አልጠራችሁም። ስለናንተ ማላወራም። ሲጀመር ኮሜንት ኮምቱ አልሰማችሁም። ሲጀመር አላየዋችሁም። አንተ በህልሜ ዋና ስዋኝ ነው ያደርኩት። ዋና? አዎ አንተ ዋና ስዋኝ ስዘምር ነው ያደርኩት። በስመ አብ ወወልድ ወመንፈስ ቅዱስ። ማን ነው ማን ነው ኩ ያለው? የምን ብርጭቆ ነው የተሰበረው? በስመ አብ ወወልድ ወመንፈስ ቅዱስ። ስልክ የሆነ ነገር እየሰራ ነው። ምን ላይ ናችሁ ጋይስ? 666 የምትሉ 666 ባናታችሁ ይተከል እንጂ ማን ነው 666? ጤንነት የላችሁም እንደ እናንተ። እመቤቴን ቦልካችሁ ድንግል ትድፋኝ። እኔ እመቤቴን ብዬን ያልዋሽም። ማይ ላቭ ነይ ቦልኬ ላሰምርሽ። ነይ ውጪ። ምን ትመስላለች? ጀሙ ፎቶ አነሳሷ ራሱ ሲያስጠላ ፋራ። ሂጂ ውጪ ግንባራ። እንደው ምንድነው ግን የምታስጠሉት? እመቤቴን ቦልካችኋለሁ። አዛኝቷን ብዬን ያልዋሽም። ያው አብዱና ውጣ። አንተም ብሎክህን ጠጣ። خلاص ምንድነው 666 ፍርዬ ነይ ውጪ። ቦልክልኝ አቢ ሞዴሬተር ልስጥክና ቦልክልኝና እንዳለ ገብርኤልን አልፈልጋችሁም። ምድረ ቅንቅና በኮሜንት የሰው ልጅን መጨረስ ጀምራችኋል። ደሞ ነኝ የቀረዋችሁ እንዴ? ፈጣሪው ትግስቱን ስጠኝ። ነይ ውጪ አንቺ። እንደው አንዳንድ ወንድ ልጅ ግን ወንድ አሰዳቢ አሉ። እንዴት በእናንተ ምክንያት እኔ ወንድ ጠልቼ ልሞን ነው ጋይስ። ዙዙም ውጪ። ዙዙንም ቦልክልኝ። የታለች? የት ናንተ ላክልኝ? 29 23 ቦታ ይቁረጣችሁ። ጆሲና ይውጣ። አንተ ጅልጥ ማልቦልክ ፋራ ነኝ እኔ። እንደዚህ አይነት ነገር በነገራችን ላይ በጣም ፋራ ነኝ። ለመቦለክ ምናምን በጣም ፋራ ነኝ እኔ። ቦልካለሁ ካልኩ ቦልካለሁ። በጣም ፋራ ነኝ የምር። ገብርኤልን የምሬን ነው። ቦልካለሁ እንደ ፈጣሪው ትግስቱን ስጠኝ። ውሻ አሜን። እሱም እንስሳ ነው፣ ያው ነው። ማን እቦልካለሁ እኔ። ደስ ነው የሚለኝ ስቦልክ፣ እንዳውም ይመቸኛል። ማን ነው ቁጥሩን የጻፈው ደግሞ? ይሄ በዲቦይ ነው። ምንድነው የሚለው? ምንድነው በዲቦይ? ባዲቦይ ምንድነው? እንደው ባዲና አንተማ። ኧረ ተውኝ፣ ስለ መድኃኒዓለም ተውኝ። ግን ተው፣ አብዳችሁ አታሳብዱኝ። ተው ሌባውላ ይሄው ልንገራችሁ። ትላንትና ቀን ስተኛ ውዬ ማታ እንደ ቁጭ ብዬ አደርኩ። ቤቤ ያለች እንደ እዚህ ውስጥ ቤቤ የለችማ። ቤቤ ያለች እንደ እድሜን እኔ መች ነገርኳችሁ? እኔ 69 ዓመቴ ነው። ማን ነው የነገራችሁ? ምንድነው 29 23 የምትሉት? እኔ መች እድሜን ተናገርኩኝ? ጤንነት አይስ እየተሰማችሁ አይደለም? መድኃኒታችሁን ውጣችሁ ነው። አብዳችሁ አታሳብዱኝ። መድኃኒታችሁን ዋጡ። የረሳችሁት እንዴ? ጤንነት እየተሰማችሁ አይደለም? ምንድነው 21? ያው ልንገራችሁ፣ እኔ እድሜ 69 ነው። ማን ነው 21 ያደረገው? እሱ የአርቲስት ነው ማሬ፣ የአርቲስት ነው፣ ያዊ አይደለም። 29 23 ሁለት እድሜ ነው እንደ ያለን። ካላስ 24 69 በሉት 60 ልሁን። እኔ ምን አገባኝ? የሚያገባኝ ለዚህ ውስጥ እኔ ኦልሬዲ አግብቻለሁ። 60 ልሁን 50 ልሁን 29 ልሁን 20 30 ይሁን 39 ይሁን እኔ ምን አገባኝ? አሁን ምን ተፈጥሮ ነው ጥያቄው?
ፈጣሪው ትግስቱ ይሄን ስልክ እኔ ላፈነዳው ነው መሬቱ ላይ ላንከደው ነው እንዴ? ምን ጉድ ነው? አታናጅኝ ፈንጂ እኔ ምን አገባኝ? እኔማ 13 ዓመቴ ነው ይኸው ገና ማለት ነው 13 ዓመቴ ነው። የት ነው ያለሁት አቢ? ዱባይ ነኝ። እሺ አንተ አሽቃባጭ የኔ አሽቃባጭ ነው አቢ። ሱቅ ነኝ ሱቅ ነኝ። እሺ ጋይ 13 ዓመቴ ነው አሁን። እኔ ከሀገር ከወጣው ማለት ነው በ8 ዓመቴ ነበረ ከሀገር የወጣሁት ማለት ነው። ከዛም በኋላ አይደለም እኔ ከሀገር ከወጣው 7 ዓመቴ ነው። ከዛ 7 ዓመቴ ነው እድሜ የወጣሁት ከሀገር ደግሞ በ7 ዓመቴ ነው። በቃ ምን ልበላችሁ አሁን 14 ዓመቴን ያስኩ አሁን 17 ማን ነው 14 ዓመቴን ያስኩኝ። አሁን ምን ትሆኑን ታነቁ ሂዱና 14 ዓመቴ ነው። ስለዚህ ምንም ማድረግ አይቻልም። 7 እና 7 14 ነው። ወደ ኢማራት ወደ ዱባይ ከመጣው 7 ዓመቴ ነው። ከዛም በ7 ተወልጄ በ7 ዓመቴ ነው ወደዚህ አገር የመጣው። ስለዚህ አንድ ላይ 14 ዓመቴ ነው ማለት ነው። ምን ትሆኑ ታነቁ ምን አገባኝ እኔ ለዚህ ፒፕል ደግሞ እንዴ እኔ አፕል አላልኩም ፒፕል ነው ያልኩት። ማሻአላ አው እንደዚህ ነው የሚባለው። ሰው እድሜሽን ያርዝመው ትልቁኝ ነው የሚባለው። 41 አይ እኔ 14 ዓመቴ ነው። ሌባ የራሳችሁን ከሆነ በልታችኋል እናንተ። አንተ ማን ነው 41 አንቺ በልተሻል። የኔ እናት በልተሻል። 60 ዓመት ወንድ ልጅ ነህ አንተ። ያንተ አያልፍብህም ችግር የለም። ሴት ልጅ እኮ ናት ፎርጂድ የምትሆነው እኮ። አሁን በእርግጥ በ75 ዓመታቸው መውለድ ጀምረዋል እናንተ። እኛ ሴቶች እኮ በቃ የሄድን ነው ጋይስ። ኮፒ ሊንክ አድርጉልኝ፣ ኮፒ ሊንክ እና ታፕታፕ አድርጉልኝ እናንተ። እዚህ ስር የተቀመጠ ጎፈሬ ልታበጥሩልኝ ነው። ኮፒ ሊንክ እና ታፕታፕ አድርጉልኝ። ምን አይነት መብረቁላ ናቸው በማርያም። ኮፒ ሊንክ እና ታፕታፕ አድርጉልኝ። ምን ጎፈሬን አበጥሬ ሰርቻለሁ ነው። ምን ያካብዳሉ? ምን ታካብዳላችሁ? ታፕታፕ ነው የምታረጉት። ምን ወርቅ አንዝቡልኝ አላልኩኝ። ምን አው ኮፒ ሊንክ አድርጉ። እንደዚህ ጎበዝ ማርኮ ናችሁ። ማማ ዝናሽ ኦኬ ሚንስ ኦኬ ባሉ ኦኬ ነው የሚባለው። እዚህ ከታዘዛችሁ የታዘዛችሁትን መፈጸም። ኮፒ ሊንክ እና ታፕታፕ ማድረጋችሁ እንዳትረሱ። ተመቶብኛል አካውንት ገብርኤል ይምታችሁ እንጂ መጋኛችሁትን ነግታችኋል። አሁን ማለት ነው ልንገራችሁ። አሁን እኔና ባሌ ትልቅ ቤት ውስጥ ልንገባ ነው ማለት ነው። ላማከራችሁ ብዬ እኮ ነው። ያው የኔ አይደላችሁ ትልቅ ቤት ውስጥ ልንገባ ነው። እና አሁን እኔ ባልሽ ባላችን ነው ምናምን ስትሉ የነበረ ምን ታደርጋላችሁ መስላችሁ? አንድ ሰው ካልሲውን የሚያጥብ አንድ ሰው ፈልጋለሁ። ምክንያቱም ሁሌ አንዳንድ ካልሲ ነው የሚለብሰው እሱ። ዛሬ አንድ ካልሲ ነው የሚለብሰው፣ ነገ አንድ ካልሲ ነው የሚለብሰው። ከዛም በኋላ ምን ታደርጋላችሁ መስላችሁ? ልብሱን የሚያጥብ አንድ ሰው ፈልጋለሁ። ከዛም በኋላ ደግሞ ልብሱን የምትተኩስ አንድ ሴት ፈልጋለሁ። ባልሽ ባሌ ነው ያልሽው ማለት ነው። ከዛን 3 ሴት አይደል አቤ? ከዛን ማን ነው ሌላ ምንድነው ምግቡን የምትሰራ አንድ። ከዛን ሳህኑን የምታጥብ 5። ሌላ ምንድነው የሚያስፈልገው? እኔ የምሰራው እኔ አልጋ ላይ ነው ነው አይደለም። እኔ አብሬ ብቻ ነው እንተኛው። አብሬ ተኛለሁ። መዝናኛ ቦታ ሄዳለሁ፣ ወልድለታለሁ። ከዛም በኋላ ደግሞ በቃ እኔ እና እሱ ጽብጥ ብለን ነው የምንኖረው። እነሱ ግን መኪናውን የምትወለውል አንድ በል ውጪውን አንድ ውስጡን አንድ ሰውት ስንት ሆነ? 7 ሆነ። 7 መቀለው መከራ ሆዳቸውን ይቻሉ። ምን አገባኝ? ሆዳቸውን ነው ችላችሁ ነው። እሺ እኔ ሆዳቸውን የምችልበት ምንም አይነት ምክንያት የለኝም። ከዛም በኋላ ምንድነው የሚያስፈልገው ሌላ? ለኔ ውድ ባል አልኩ እኮ ጫማውን የምታጥብ 4ኛ ላይ ናት። ሌላ ምንድነው የሚያስፈልገው? ድንገት እንኳን ትን ቢለው ማለት ነው ውሃ የምታቀብለው ሴት ያስፈልገዋል። ግዴታ ነው። እኔ ከሆንኩ ውሃም እየወደቀው ከመላልስ
እኔ እንኳን ለሱ ለራሴም ቀድቼ አልጠጣም። ሶ ስለዚህ በዚህ የተስማማ ባልሽ ባሌ ነው የምትይ ምድረ ቅንቅናሙላ ነይ ነይ። እኔማ ባሌ ነው። እኔ የመጀመሪያ ሴት ነኝ፣ የሁለተኛ የሶስተኛ የስምንተኛዋ ሴት እንዳለ መኪና ነው የምታጥቡት፣ ቁርሱን ታቀርቡላታላችሁ፣ ጫማውን ታጥባላችሁ ምናምን። ድሮም እኮ የውሽማ ወግ ነው። ካለበለዚያ ሚስቱ ነው እንጂ ውሽማ አትሁኑ ነው። ይሄንን አድርጎ እንደሚያስተምርልን ሰው ብናገኝ እኮ ሁለተኛ ባለ ትዳር ጋር ሴት ልጅ አትደርስም ነበር እንዴ። እንሙትኛ በእናንተ ምክንያት እንዴ። ምን ነው ባልሽ ባሌ ነው። እኛ ለፍተን እኛ መከራና ስቃዮችን አይተን እኛ ቁም ስቅሉን አይተን እንደው ድብንብል አድርገን በራሳችን አካሄድ ሰርተን ያስቀመጥነውን ወንድ እናንተ መታችሁ የምትቀሙን ወንድ ናችሁ። ወንድ ናችሁ። እኔ ነኝ ማስተምራችሁ። እንዳው እያንዳንድሽ ነይ ባልሽ ባሌ ነው የምትይው ሁላ ማለት ነው። ስራሽን ሰጥቼሽ ነው ማስቀምጥሽ። ባሌ ላይ ወለም ብትይ አንቄ ነው እንደዚህ አንጠልጥዬ ማስቀምጥሽ። እንዲያ በዙ አሁንስ ገብርኤልን በዛ። እኔ በሴቶች ምክንያት ባለትዳሮች የሚፋቱ በስተዋል። አሁን ላይ በስተዋል፣ ሁሉም በስተዋል። አሁን ላይ ባለትዳር የለም በቃ ሁሉም ማለት ነው። የሰው ባል ደግሞ ባለትዳር ወንድ ለምንድን ነው የምትወዱት? ኩልኩም ነፈር ሙሽኪላ። ግን ምንድነው ለምንድን ነው ባለትዳር የምትወዱት? የተስተካከለ ነው ብላችሁ ነው? እንዴት እንዳስተካከለን እኛ ነን የምናውቀው። አሳልፋችሁ የምትሰጡ ሴቶች ደግሞ እናንተ ናችሁ በቁማችሁ የሞታችሁት። ባላችሁን ጠበቅ አድርጋችሁ መያዝ አቅቷችሁ የት እንደሚውል አታውቂም፣ የት ዋለ የት አደረ አታውቂም። እንደው የፈለገውን ውሸት ቢነግርሽ አሜን ብለሽ ነው የምትቀበለው። እኔ ግን አሳማኝ ነገር ካልነገረኝ አልቀበለውም። አም ሶሪ ማለት ምሬ ነው። ሲጀመር የሚውልበትን አውቃለሁ፣ የሚሰራውን አውቃለሁ፣ የት ቦታ እንደሆነ የት እንደሆነ ምናምን አውቃለሁ። ለሱ ለራሴ ብቻ አይደለም ለሱም ጭምር ነው። ለጤንነቱም ጥሩ ነው። አሁን ታውኝ ታብታብና ኮፒ ሊንክ አድርጉልኛ። በዛችሁ 1000 ኮፒ ሊንኩን እንኳን አታስገቡልኝም። I wish you made after that we ማን ነው የሚለው? አቢና ኤልያስ ነው ማን ነው የሚሉት? መብረቅ ይውረድ ባቦ that we night have ፈትል ነው ምንድነው የሚለው? እና አንብብልኝ እንዴ ፈጣሪው ትግስቱን ስጠኝ። I wish you ምን ማለት ነው አቤ? I wish you ላይ ምረዳው በአንድ እንደዚህ አልችልም እንባናተን ብዬ እንትን እንዳለ አልገባኝም። ፎርግሚድና ጎግል ላይ እንዴ ፈጣሪው ትግስቱን ስጠኝ። ያው እንግሊዘኛ የምትጽፉ ግን የእንግሊዘኛ መንፈስ ይምታችሁ። ገብርኤልን ታው